ግሩፕ ከፍቼ ዋትስአፕ ላይ አወራቸዋለሁ። ሜቢ she's not ready to come here. Yeah, in private. We should do it in private. In private አራታችን እኔ አንቺ አሌክስ እና እኔ ቀድሜ ላውራትና ከዛ ዋትስአፕ ግሩፕ ከፍቼ አራታችን ዋትስአፕ ላይ እናወራለን። እሺ አይዟችሁ በውስጥ ካወራችሁ በኋላ ካቢባ ጋር ህዝብ እንዲያውቅ የምትፈልገው ብቷሽ ዴዚም እናትየው ወጥተው መናገር ስለሚችሉ አናግርና ያንተ ጥያቄ ያለኝ የምትለው አምስቱ በውስጥ ጠይቀ የመለሰችልን መልስ ደስተኛ ከሆንክ በቃ ከዴዚ እናት ጋር ይሄን ጥያቄ ጠይቂያት ይሄን መልሳልኛል። አያስፈልግም በቃ መጥተው ብቻ ቴንኪው ታርቀናል፣ እናመሰግናለን ከጎናችን ስለነበራችሁ ችግራችንን ስትሰሙ ስለነበረ እናመሰግናለን፣ ችግራችን ተፈቷል፣ ቴንኪው ብቻ ነው የሚሉት። አያስፈልግም ይሄን ሆነ ብለው ምን አለ የኔ ቤተሰቦች ፐብሊክ ላይ ባይገቡም ይከታተላሉ። ስለዚህ እኔ በፐብሊክ ፌስት ነው የወጣው በፐብሊክ እጠይቃታለሁ እና ህዝብ የኔ ቤተሰቦችም ከፍተውብኛል አንደርስታንድ እንዲያደርጉኝ በህዝብ መሀል መጠይቃት አለ። በህዝብ መሀል ትመልስልኝ ቮይሱን ግሩፕ ላይ ያወራነውን ቮይስ ለቤተሰቦቹ ፎርዋርድ ማድረግና ቤተሰቦቹን ማስረዳት ይችላል። እንደሱ ቢሆን በጣም አሪፍ ነው። Okay, well, Habiba, just make the group chat and talk to us in private. I have to go, but thank you, everyone. You're welcome. Yeah. Okay. Yeah, I will text the group chat. Okay. አሌክስ በቃ እንደነገርኩህ ዋትስአፕ ግሩፕ ከፍቼ ዋትስአፕ ግሩፕ ላይ እናወራለን አራታችን። ኦኬ ሀቢባዬ ሰላም ሁኑ። ዜዶ መልካም ቀን ሀቢባ። ሮሚ ቴንክ ሶ ማች ዜዲ መልካም ቀን ሁላችሁም ጋይስ። ሰላም ሁኑልን። ቻው ዜዶዬ። ለእናንተ መጥተው መታረቃቸውን ይነግሯቸዋል ውዶች። እኛ ስላላችሁ አትጨነቁ፣ አይዟችሁ። ሀቢባ ችግር የለብኝም አብዬ። እኔ እናቷ በዋትስአፕ አሁን ነው ይሄ ሚዲያ ስለሰማች ነው ብሎክ ያደረገችኝ እንጂ እኔ ይቅርታ ብያታለሁ። አሁንም አታርቃቸዋለሁ። አንቺንም ዜድዬ ምንም ችግር የለውም። አሁንም ትናዬ እኔ ካስቀየምኩሽ ያስቀያሚ ነገር ከተናገርኩሽ ይቅርታ በህዝብ ፊት ይቅርታ እያልኩሽ ነው። የሚያስቀይም ነገር አልተናገርኩም፣ ግን ካስቀየምኩሽ ሶሪ። አቡዬ ቴንኪዩ በጣም ማርያምን በጣም ቴንኪዩ። ሮሚዬ ዝርያም ቴንኪዩ በጣም የኔና ቴንኪዩ። አከብራቸዋለሁ፣ እወዳቸዋለሁ። በቃ ቴንኪዩ። ሌላ ምንም አይደለም። ጨርሱ እናንተ። ጨርሰዋለን፣ አታስቢ። አንቺንም አስታርቅሻለሁ ከዴዚ እናት ጋር መስኪን ስለፈረዳት። ሮሚ ለአንቺ ጥያቄ ያለኝ ሮሚዬ። እሺ ልጅሽ ማለት ነው ቦይፍሬንድ ይዛ መጥታ ቤት ውስጥ ብታስተዋውቅሽ ስለ ቦይፍሬንዷ ምንድን ነው የምትጠይቀው? ቤቴን ውስጥ ይዛ ከመምጣቷ በፊት ቦይፍሬንድ ስትይዝ ልጄ ለእኔ ትነግረኛለች ማን እንደሆነ ገና ከመጠየቁ በፊት ሲጠይቃት ማሚ ይሄ ልጅ እንዲጠይቆኛል፣ ማን ነው፣ እንዴት ነው፣ የማን ልጅ ነው፣ የት ነው የሚማረው፣ ምንድን ነው ያለው የሚለው አብረን ነው ሰርች የምናደርገው ከልጄ ጋር። ከዛ በኋላ ካመንኩበት በኋላ ከእሷ ጋር ታየዋለች። 5 ወርም ሆነ 3 ወር 6 ወር አይታ እሷ አምናበት ቦይፍሬንድ ካመንሽበት በኋላ ነው እሷ ማየት የምትችለው። አንቺ ካመንሽበት በኋላ ነገርኩሽ። ከልጄ ጋር ገና ጓደኛ ሲጠይቃት ይሄ ሰው ገና 18 እስከሚሞላት በጣም ብዙ ያስቸግራት ነበር። እኔ ፈቀድኩላት 18 ሲሞላሽ መያዝ ትችያለሽ። እስከ 18 ግን ነፍስ ስለማታውቂ እኔም እራሷ ጠይቃኛለች። ማሚ በስንት ዓመትሽ ነው እድሜ ቦይፍሬንድ ያልሽ ብላ ጠይቃኛለች። ልጄ መጀመሪያውኑ ማለት ነው። እኔ 12 ያክል እስከሚጨርስ ድረስ ቦይፍሬንድ አልነበረኝም። ስለዚህ የኔን ሀዋይ ግሯፕ ነግራታለሁ። ግን እሷ ከትምህርት ቤት ጋር ታስረዳኛለች። እኔ ስኩል ቦይፍሬንድ የሌለ የለም አይደለም ቦይፍሬንድ ጉዳዩን ያለ የለም ብላ ትነግረኛለች። ልጄ ኦፕን ስለሆነች ከኔ ጋር እኔ ደግሞ ነግራታለሁ። በክብር ብትኖሪ በድንግልናሽ ብትጋቢ ይኸውልሽ የኔ እህቶች እዚህ ያለች እህቴ ወይም ሺስ 27 ነው በተክሊል ድንግልናዋን ጠብቃ የተጋባችው። ስለዚህ እህቶቼ እንደዚህ ናቸው። ይሄ እንዲህ ነው። አንቺ እዚህ ሀገር ስለተወለድሽ የዚህ ሀገር ልጆች ዲፍረንት ነው፣ ይሄ ዲፍረንት ነው ብዬ አስረዳታለሁ። እኔና እሷ እንደ ልጅና እንደ እናት ሳይሆን እንደ ጓደኛም ጭምር ነው። ለኔ
በልጅነቴ ነው የወለድኳት። ስለዚህ ትነግረኛለች ያለው ነገር እውነቴን ነው የምልሽ። ከዛ በኋላ ከጠየቋት ሰዎች ይሄ ልጅ ብታረጊው ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። ይሄ ልጅ በሪሊጅን እዚህ ሀገር የተወለደ እነሱ ልክ እኔ የአዲስ አበባ ልጅ ካልሆነ ቦይፍሬንድ አልይዝም አይግባባም ከኔ ጋር እንደምለው እዚህ ሀገር የተወለዱ ደግሞ አዲስ አበባ ነው የተወለዱ እንደ ሰገጤ ነው የሚቆጥሩት። እውነቴን ነው የምልሽ። እዚህ ለንደን ካልተወለደ ወይ አሜሪካን ካልተወለደ አንግባባም ብለው ነው የሚያምኑት። ይሄን ታውቂያለሽ? ለእኔ ልጄ ያወራችልኝ ነው ምነግርሽ። እነሱ እዚህ ለንደን የተወለደ ልጅ ካልሆነ ተወልደው የመጡት የ5 ዓመት ልጅም ቢሆን እናውቃለን አንግባባም ይሉሻል። ልክ እኛ ገጠር ተወልዶ መጥቶ በ10 ዓመቱም አልግባባም እንደምለው ነው የሚያምኑበት። ገባሽ? ስለዚህ እንደዛ ነው የሚያስቡት። ከዛ ስትነግረኝ ደግሞ ለእኔ የጠየቋት ልጆች የማ ልጆች ናቸው ማን ናቸው ቸርች ሄዳለሁ የማ ልጅ ነው ብዬ ጠይቃት ለልጄ ለኢንድ ኦፍ ዘ ዴይ የራሷን ፊክስ ስታረግ ልጁን አውቀዋለሁ የማ ልጅ እንደሆነ ማምን እንደሆነ። ልጄ ኦፕንሊ ልትሄድ ናይት አውት ስትወጣ ነግራኝ ነው የምትወጣው። ኤቭሪቲንግ ሀፕን ሲደረግ ትነግረኛለች። ገባሽ? ግን እኔ ያላመንኩበት ቦታ ሄዳ ደብቃኝ የሄደችበት ቦታ ካለ ከጓደኞቿ ዩኒቨርሲቲ ከሄዱ በኋላ ናይት አውት ሲሄዱ ሳይነግሩኝ ሄዱ ይዛለ። ለምሳሌ ባለፈው ሀፕን የተፈጠረው ሚዲያ ላይ ከሰማሽ እዚያ ቦታ ሲሄዱ ለእኔ አልነገረችኝም። ገባሽ ምልሽ? ሳትነግረኝ እዛ ሄዳ ያ ሁሉ ነገር የተፈጠረው ደብቃኝ ነው። የኔ የእናቷን ኃይለኝነት ጠንቅቃ ታውቃለች። ብትነግረኝ እሷ ፎጊቭ ያደረገችውን እኔ እንደማላረግ ጠንቅቃ ስለምታውቅ ነው የደበቀችው። ገባሽ? ከአመት በኋላ ግን ወጣ ይሄ ነገር። ሲወጣ እኔ እዚህ ሚዲያ ላይ ላወጣው አላሰብኩም። አጋጣሚ ነው እኔና ቤታዮ ማኛው ሆነን የወጣው ጉዳዩ። ከዛ በኋላ ሲፈጠር ግን ለምን እዚህ ተደረገ ብላ በጣም ነው ቤተክርስቲያን አበሻ ቤተክርስቲያን አልሄድም ቬሪ ኢምባረስ አበሻ እኔን ዞር ብሎ እንዲያየኝ አልፈልግም ለምን ስለኔ ያወራሉ ብላ ስለፈራች። ስለዚህ ለዴዚ እንዲህ ሲወራ እንደውም ዴዚ በጣም ጎበዝ ናት ተመልሳ ሚዲያ ላይ አትመጣም ብዬ ፈርቼ ነበር። ለምን ስለነሱ ስታወሪ አይወዱም እንዴ ፖይንት አውት አድርጎ ሰው ስለኔ በዚህ እድሜ ያወራል ብለው በጣም ነው የሚናደዱት። ገባሽ? ለዛ ነው ለዴዚ ቆሜ እንዳትፈራም ይሄ ኤጇ እንደሆነ ወጥቼ የተናገርኩት። እውነቴን ነው የምልሽ። ለዛ ነው ዴፊኒትሊ ይሄ ይሆናል። ልጆቻችን እጅግ በጣም ነፃነት መስጠት እኛ ጓደኛ አማካሪ መሆን እንጂ ልጆቻችን ላይ አለቃ አምባገነን ፈላጭ ቆራጭ መሆን የለብንም። እንደዛ ከሆነ እናጣቸዋለን። እኛ የበላይ የምንሆንባቸው አለቃ የምንሆንባቸው ከሆነ እናጣቸዋለን ብዬ ነው ማስበው። ያ እዚህ ሀገር እኮ ለዛ ነው የሞቱ ልጆች ስላለ እኮ ነው እኔ ፈርቼ የተናገርኩትና አውቄ ነው ኮንዶም ሰጣት ልቀቃት ምናምን ኦፕን ትሁን ብዬ ያልኩት። እግዚአብሔር ነው የምልሽ 2 ሴት ልጆች ሞተዋል። አንዷ ኤቲና ኢትዮጵያኖች ለንደን ውስጥ ኢትዮጵያን ሴቶች እግዚአብሔር እንደዚህ አፍነዋት አንዷ ፓስፖርቷ ተቀምታ ራሷን ገላግላት እናትየው እስካሁን ቀውሳለች። ይሄ ነገር መጥፎ ነው። ኢትዮጵያን እንደዚህ እያነቋቸው እዛው ተወልደው ነው እዛው ተወልደው አይወዱም እኮ ነው። እኔ ይኸውልሽ ከትምህርት ቤት ስትወጣ ብዙ አውቄው ከትምህርት ቤት ሰዓት እዚህ ስንት ይፈጃል እንዲህ ነው ብለው ሲቆጣጠሯቸው እኔ ላብስራ ምን አልኳት። በእርግጥ የኔ ልጅ እግዚአብሔር ይመስገን ኢትዮጵያ ውስጥ ለ3 ዓመት አስተምሬ ነው ያመጣኋት። ስትመጣ ግን ምን አልኳት፣ ከትምህርት ቤት ስትወጪ ከጓደኞች ጋር መጫወት ወክ ማድረግ ከፈለግሽ ችግር የለም። አንዳንድ ልጆች ከትምህርት ቤት ወጥተሽ ምን ትሰሪያለሽ ከዚህ ደቂቃ እስከ ኖ እኔ ከትምህርት ቤት ድሮ ስወጣ ጓደኞቼን ሲሰጥ ቤተሰቦቼ ይቆጡኝ ነበር። በጣም ነበር ፊልም ማድረገው ምናደደው። ስለዚህ ያንን ስለማቅ ያብስራዬ ስትወጪ ከጓደኞችሽ ጋር ሃንጋውት ማድረግ ከፈለግሽ ይካንዲት በት አልኳት። ግን ወጥተሽ ይቺ ልጅ ቤተሰብ የላትም ወይ እስካሁን ዩኒፎርም ለብሳ ምን ትሰራለች እስኪባል ትምህርት ቤት የሚለቀቅበት እዚህ ለንደን ይታወቃል። ግን እስከ 5 ከ6 ሰዓት መንገድ ላይ ታታይች ልጅ ማሊናት እስኪባል እንዳታረጊ። በመጠኑ ግን ከጓደኞች ጋር ተጫወቺ። 3 ወር አልቆየም እየበረረች ቤት ናት። ስለፈቀድኩላት ቆይታ ምንም ስለሌለ ራሷ ማምጣት ጀመረች። የሰው ልጅ የተከለከለ ነገር ይወዳል። እግዚአብሔር ነው የምልሽ። እኔ ለዴዚ እናት እንዲገባት ነው ወጥቼ እንደዛ የተናገርኩት። የከለከልሻቸውን ነገር ነው ሳከለከያቸው ግን ምንም ዩኒቨርሲቲ ገባች አየች የማታ ጭፈራ እነሱ መስላቸው ናይት ክለብ ሄደው የሆነ ነገር የሚያገኙ ነው።
አየችው ያብስራ 6 ወር ሳይሞላት ሬግሬት አረገች። ለጓደኞቿ በተገላቢጦች መምከር ጀመረ። ግን እነሱም አይሰማትም። ካላዩ አምኑማ አውትሳይድ ለንደን ሄደው ከእናታቸው ተለይተው ጭፈራ ቤት ሄደው የራሳቸውን ቤት ይዘው ምናምን ያዩታል። እናትሽ ቤት ስትሆኝ ግን ኩክ ተደርጎ ነው የሚጠብቃቸው፣ የሚለብሱት ተደርጎ ነው የሚጠብቃቸው። ቤቷ ታጥቦ ነው፣ አልጋ ልብሷ ታጥቦ ነው። አንሶላ መታጠብ ምን ማለት እንደሆነ አታውቅም የኔ ልጅ። ግን 18 ሊሞላቸው ሲል ታስተምሪያቸዋለሽ። አትሊስት ሽሮ መስራት፣ ጥብስ መስራት፣ እንቁላል መስራት። ግን ልጄ 3 ዓመት ዩኒቨርሲቲ ሆና ሼፍ ሆና መጣች። አሁን የምትሰራው ምግብ ዩቱብ ላይ እያዩ ሳይወድ በግዳቸው ተምራ መጣች። ገባሽ? አንዳንዴም ውጭ ወጥታ ቻሌንጅ ሆና ስትመጣ የዴዚ እናቷ ምን ያህል እንደከፈለች የምታውቀው ከእናቷ ጉያ ስትወጣ ነው። ካላየችው እናቷ ያደረገችላት ይሄ ሁሉ ነገር ግዴታች ነው የሚመስላት። ወታ ማየት አለባት። ስታይ እራሷ ተሽከርክራ እናቷ ስር ትገባለች። ስላላወቀችው ነው። ብትለቃት የእናቷን ጥቅም ታውቃለች። ለዚህ ነው ዴዚ ትልቀቃት እናት። ይኸው እውነቱን ካላዩ በፍጹም በዚህ ኤጅ ያሉ ልጆች አይሰሙሽም፣ አፕሪሼት የማያረጉ ወጥተው ቀምሰው ሲመጡ ግን ሾረው ይኖራሉ። እኔ የራሴ ጓደኛ ልጅ ሁለቱም እግዚአብሔር ነው የሚልሽ አይንሽ ላፈር ብለው ወጡ። 22 እና 18 ደምባን ያለቀሰችው እናትየው ተወቻቸው። ሲጋራ ለመደ፣ አጨሰው፣ ፓርቲውን አጨሰው። አዩት እግዚአብሔር ነው የሚልሽ ሀቢባ። አሁን እነሱ ገብተው በማዘርስ ላይ አንዱ ሶፋ በፉክክር አንዱ ምን እንስጥሽ አንዱ ምን እናርግ። ዛሬ እናትየው እንደ ንግስት ራሳቸው ሰተት ብለው መጡ። ደልቀው አይተውት። ግን በዚህ መሃል ቢሞቱስ? በዚህ መሃል አንዱ ቢወጋቸውስ? የማይሆን አሽሽ ቢለምዱብሽስ? ያ ነው ሁሉ ጊዜ ለእናት ጸጸት የሚሆነው። ግን ልክ 26 ዓመት ምናምን ሲሆኑ ልብ ይገዛሉ። አንቺ የታገልሽላቸውን አለ ሰው እዚህ ለንደን አለ ሰራተኛ መከራሽን አይተሽ ስራ እየሰራሽ ኩክ እያረግሽ ያሳደግሻቸው የሚገባቸው። አንደኛ ሴት ልጅ በተለይ ስትወልድ እኔ ለእናቴ በየቀኑ እየደወልኩ መከሯን ነበር። ወልጅ እንኳን እማዬ እንደዚህ ለሊት ተነስታ አጥብታኛለች። ለሊት ተነስታ 8 ልጅ ነው እናቴ የወለደችው አከታትላ። እኔ አንድ ልጅ ለሊት ተነስቼ ላጠባው ለእናቴ መደወል ጀመርኩ በየቀኑ። እማዬ እንዲያርገሻል? አይ አላረኩም። በጣም ነበር የሚገርመኝ። እናትነት የምታአፕሪሼት የምታረጊው ስትወልጂ ነው። እኔ እኮ በቃ የምትሉ የዚህ ዓለም ኑሮ ያብቃላችሁና ካልሰማችሁ ለምን አትወጡ? በቃ እያላችሁ ምጽፉ የዚህ ዓለም ኑሮ ያብቃልሽ። የሚከተሉሽን አታሳርፍልኝ። በቃ የሚሉኝ እኔ እኮ ሌላ እናቶች የሚከተሉ አሉ። እንደዚህ ያስቸገሯቸው ስላሉ ለነሱ ነው። እነዚህ ያልወለዱ እኮ ናቸው በቃ የሚሉ። የዚህ ዓለም ኑሮ ያብቃላችሁ፣ ያወጣላችኋል። ይኸውልሽ እኔ ማለት ነው እዚህ ቤት ኮመንት ላይ በጣም ብዙ ነገር ምንም ነገር ቢሉኝ መልስ አልሰጥም እና በጣም ነፃነት አለ እዚህ ቤት። ኮመንት አልዘጋም፣ የፈለጉትን ነው የሚሉት። ኮመንቱ ክፍት እስከሆነ ድረስ የፈለጉትን ኮመንት የመጻፍ መብት አላቸው። አልመልስላቸውም። ምንም ነገር ቢሉ እንደፈለጉ ነው የሚፈነጩት ኮመንት ላይ እና ምንም አትበያቸው፣ ታያቸው። በቃ ፈጣሪ ያውቃል። እንግዲህ የነገ ሰው ይበላል። ኦኬ ችግር የለም። ሀቢባ ጋር እንደልባችሁ ስለሆናችሁ ግን ሮማን ዝም ትለናለን ብላችሁ ኮመንት ብታደርጉ አልሰማም። አንጋል መችሽ ስላገኝ አብሮ ይመቻል። ሮሚዬ ሰላም ደሪ እንወድሻለን። እሺ ሰላም ደሪ ቤተሰብ ሰላም ደሪ። በቃ ነገ እንገናኛለን። ስኬጁላችንን የነገው ነገ የፍቅር ታሪክ ነው። በጣም ወዳችኋለሁ ጋይስ፣ አከብራችኋለሁ። ነገ እንገናኛለን እና እናስታርቃቸውና እነግራችኋለሁ መታረቃቸውን። መልካም ዜና አበስራችኋለሁ።